የአባት ምክር ለልጅ። የዚህ ዘመን ልጅ በቀን 7 ጊዜ መመከር አለበት። ምክሩ አልገባ ካለው እንደ ድሮ የኔታዎች ከ7 ልምጭ ጋር መመከር አለበት። በዚህ ዘመን ለወለዱት ልጅ መልካም ስነ ምግባርን ብቻ ማስተማር በቂ አይደለም። መልካም ባህሪና ስብዕና ብቻ ውጤታማ ወይም ስኬታማ አያደርግም። ወላጅ ልጆቹን ሲያሳድግ በሁለት በኩል የተሳሉ ጎራዴ አድርጎ ማሳደግ አለበት። የሚገጥማቸውን ተግዳሮት መቋቋምና መቀልበስ የሚያስችል ስነ ልቦና እንዲላበሱ ማድረግ ይገባዋል። በምሳሌ ለማስረዳት ያህል በቀትር ሊያጠቃ የመጣን የበረሃ እባብ መርዙን አስተፍተው እንዴት በእባቡ መጫወት እንዳለባቸው የሚያስገነዝብ ጥበብ ያስፈልጋቸዋል። በዚህ ዘመን መልካምነት፣ የዋህነት፣ ነገሮችን በበጎ መመልከት፣ ተጠራጣሪ አለመሆን እጅግ ከፍተኛ ዋጋ የሚያስከፍሉ ናቸው። በዚህ ዘመን ወንድም በወንድሙ ላይ፣ ሚስት በባሏ ላይ፣ ልጅ በአባቱ ላይ፣ እናት በልጇ ላይ ይቅር የማያስብል ሴራ የሚጎነጎንበት እንዴት ልጣለው እንዴት ልጣላት የሚል ሐሳብ የሰፈነበት ዳቢሎስ ራሱ ማስተዋሻ ደብተር ይዞ ኃጢአትን የሚማርበት ጊዜ ነው። ይህ ዘመን ብልጠትና ስግብግብነት በእግሩ ቆሞ የሚሄድበት ነው። እንዲያውም ብሔራዊ ችግር ነው ማለት ይቻላል። ደረጃው እያደገ ሲሄድ ክላሽና ሽጉጥ ተጨምሮበት ብዙዎችን እያዳማ ነው። ሙስናው፣ ማጭበርበሩ፣ ፖለቲካዊ ውዝግቡ፣ መፋተጉ፣ በቤተ እምነቶች ያለው መተማማት መነሻ ምክንያት ስግብግብነት ነው። በእንጭጭነቱ ባለበት እንዲቆም ባለመደረጉ አድማሱን አስፍቶ ጭካኔን ወልዷል። ደበበ ሰይፉ ከባህር የወጣ አሳ በሚለው ተውኔቱ ካልጨከኑ መበልጸግ ካልበለጸጉ መዘበን እንደማይቻል እኔ ራሴ ያውቀዋለሁ ያለው ይህንን በመረዳቱ ነው። የዘመኑ ሰውም ለመበልጸግ ጥርስ ያወጣ ጭካኔ ውስጥ ወድቋል። እኔ ምን አገባኝ ከራስ በላይ ንፋስ በሚል አስተሳሰብ ስግብግብነቱን የህይወት መርህ አድርጎ መከባበር፣ መተዛዘን፣ ለሀገር ጥቅም ጥብቅና መቆም፣ ለመርህ መገዛት፣ ለሰው ልጅ ደህንነት መጨነቅ፣ ለፍትህ መጎዳት ኋላ ቀርነትና ጎጂ ባህል ይሆኑ ይመስላል። ለምሳሌ በአንድ ቤተሰብ ውስጥ እናትና አባት ሲሞቱ ልጆች ለውርስ ሲባል ካልጋ ስር የሚወጡ ገጀራዎችና መሰል የግብርና መሳሪያዎች እንዲሁም የጦር መሳሪያዎች የኛን ሰው መጨካከን ማሳያ ናቸው። ከአንድ ማህፀን መውጣታቸው፣ ተዛዝለው ማደጋቸው፣ ቦርቀው ተጫውተው ማደጋቸው ለሀብትና ለንብረት ከመገዳደል አያድናቸውም። በየፍርድ ቤቱ ያሉትን ችሎቶች ብንመለከት እንደ ህዝብ ወዴት እየሄድን ነው የሚለውን ጥያቄ መጠየቅ የተለመደ ነው። በፍትሐ ብሔርና በወንጀል ችሎት ለክርክር የሚቀርቡ ድርጊቶችና የይግባኝ ጉዳዮች በአብዛኛው መነሻቸው ስግብግብነት የወለዳቸው ናቸው። ከዚህም በተጨማሪ በሁሉም የሥራ ዘርፎች በሁሉም ተቋማት ቢሮክራሲ ውስጥ እንዲህ አይነት የስግብግብነትና የጭካኔ ባህሪ የተጸናወታቸው ሰዎች መብዛታቸው የአደባባይ ሀቅ ነው። ይህ ደግሞ ማህበራዊ ቀውስ ነው። በዚህ ሁሉ ማህበራዊ ቀውስ ውስጥ ልጆችን አሳድጎና አስተምሮ ወደ ስራ ዓለም ሲቀላቀሉ እና ቤተሰብ ሲመሰርቱ ስራቸውን በጥበብ እንዲያከናውኑ ኑሯቸውን በመርህ እንዲመሩ በጽናት መምከር ማስተማር ይገባል። በስራ አካባቢያቸው የሚያጋጥማቸው ሴራና ተንኮል የሚበጣጥሱበት ጥበባዊ ትምህርትና ምክር ያስፈልጋቸዋል። ማንኛውም ልጅ የመጣበትን የበረሃ እባብ መርዝ ማስተፋት እንዳለበት መገንዘብ አለበት። ይህን ካላደረገ መድረስ ያለበት ደረጃ ላይ አይደርስም። ለቤተሰቡም ለራሱም ለሀገሩም አይሆንም። የእባብ መርዝ ሲባል በየስራ ቦታው የሚያጋጥሙ ሴራዎች፣ በቤተሰብ መሃል የሚገጥሙ አለመግባባቶችና ችግሮች፣ ከጓደኛ የሚመጡ አደናቃፊ ሀሳቦች፣ ለጥቅም የሚቀርቡ አድርባይ ሰዎች የመሳሰሉትን የሚገልጽ ነው። እነዚህ ደግሞ ጥሮና ግሮ ራሱን ለመለወጥ ወይም ለማሳደግ ለሚሞክር ሰው እጅግ አደገኛ እንቅፋቶች ናቸው። እነዚህን እንቅፋቶች ለማሸነፍ አንዳንዴ እነሱ በሄዱበት መንገድ መሄድ ግዴታ ይሆናል። መርዛቸውን ለማርከስ መርዝ አስፈላጊ ይሆናል። እሾህም በሾህ እንደማለት። ደበበ ሰይፉ እንዳለው ካልጨከኑ መበልጸግ ስለማይቻል በክፋት መንገድ ላይ ከቆሙ ወይም የሚገባ ጥቅም ሊያሳጡ ከሞከሩ ደርመሳቸው ለመሄድ የሚያስችልን አቅም ማጎልበት ያስፈልጋል። አቅም ሲባል የገንዘብ፣ የስነ ልቦና፣ የእውቀት ሊሆን ይችላል። በዚህ ዘመን የልጅህን አቅም እንዲበረታ በቀን 7 ጊዜ እንዲህ ብለህ መከረው። ልጄ ሆይ በዚህ ዘመን ስግብግብ ሰው ለእናቱ ልጅ ያልሳሳ ለአንተም አይራራልህም። ቀድሞ ከጣለህ ድጋሚ እንዳትነሳ አድርጎ ነው። ልጄ ሆይ መብትህን ሊነጥቀህ የመጣው ሌባ ነውና ቀድመህ እጥፉን ሰርቀው ባዶውን አስቀረው። ከቀደመ እንኳን ሚስትህን ነፍስን አያተርፍልህም። ልጄ ሆይ እንደ እባብ ልባም ሁን። በመረጃ ተንቀሳቀስ። ደካማና ድሃ አትሁን። ድሃ ከሆንክ ልማት እንኳን ጨክኖ ያፈርሳል። የኮሪደር ልማቱ ያፈረሰው አሮጌ ጭቃ ቤትን እንጂ በድንጋይ የተገነባውን ፎቅ አይደለም። እንደ ድንጋይ ፎቅ ጠንካራ ሁን። ብታረጅ እንኳን ሚሊዮን ወጥቶልህ ትታደሳለህ። ልጄ ሆይ ለደጎች ደጉን፣ የተቸገሩትን እርዳ፣ የታረዙትን አልብስ፣ የተራቡትን አብላ፣ የተጠሙትን አጠጣ፣ የበደልካቸውን ይቅርታ ጠይቅ፣ የሚያስፈልጋቸውን ካሳ ስጣቸው። ነገር ግን ከፈጣሪ ውጭ ማንንም ተስፋ አታድርግ፣ ከፈጣሪ ሌላ ማንንም እንዳታምን። ልጄ ሆይ ለሚስት ታማኝ ሁን፣ ቤተሰብን አክብር፣ አገርን ውደድ፣ ፈጣሪ ፍራ። ልጄ ሆይ አስተውል። ካልጨከኑ መበልጸግ፣ ካልበለጸጉ መዘበን አይቻልም። በአግባቡ ሌብነቱንም ጭካኔውም ያስፈልጋል። ያለበለዚያ ድሃ ሆነ ትቀራለህ። አዛዥ መሆን ሲገባ ሎሌ ትሆናለህ። ንጉስ መሆን ሲገባ ተርታ ህዝብ ሆነ ትቀራለህ።
ልጄ ሆይ እንደ እባብ መርዛም ሁን፣ በእባብ መርዝ ውስጥ ብዙ መድኃኒት አለና የከበቡህን ጠላቶችን ድል ትነሳበታለህና። እንዲህ መክረው እየተዘናጋ ካስቸገረ 7 አርጩሜ ቆርጠህ ድጋሚ ምከረው። አሁንም ከልቡ ካልጻፈው አርጩሜውን ተጠቀምበት፣ ነገ ያመሰግንሃልና።